ቤተሰቦቻችን ሰላማችሁ በያላችሁበት ይብዛ። እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናል ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በየቀኑ የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቱን ኦን ማድረግ አትርሱ። ዛሬ እንግዲህ ተመልሼ መጥቻለሁ በሌላ ቪዲዮ። እኛ ቤት ብዙ ጊዜ እንደዚህ ፓስታ መኮረኒ ምናምን አንበላም። ብዙ ጊዜ እንጀራ ነው የምናዘወትረው እና ዛሬ ለምን እስቲ ቆይ ፓስታ በአትክልት ሰርቼ ባሉካዬን ማታ ሲመጣ ሰርፕራይዝ አላደርገውም ብዬ አስቤያለሁኝ እና ፓስታ በአትክልት ልሰራ ነው። እስከ መጨረሻው አብራችሁን ቆዩ፣ የትም እንዳትሄዱ። ውድ ቤተሰቦቼ ለፓስታ የሚሆን እንግዲህ ነጭ ሽንኩርትና ካሮት አዘጋጅቻለሁ። አንድ ላይ ነው የምጨምራቸው ሁሉንም ማለት ነው። ለምን ሁሉም ገልበጥ ስለሆነ የሚፈልገው እዚህ ከሆነልኝ በኋላ እዚህ ጋር ትንቻለኝ ሳሳ አድርጌ የከተፍኩት ማለት ነው። በነገራችን ላይ ሁሉንም ነገር ማድረግ ይቻላል። በሶዲያ ማድረግ ይቻላል፣ ዙብኔ ማድረግ ይቻላል፣ በትንጄል ማድረግ ይቻላል። ደርብጄል ነው የሚባለው። እንደዚህ ትንሽ በሰል ካለልኝ በኋላ ጥቅል ጎመን ነው የምጨምረው። ድንቹን ለማስቀደም ሽንዳፍሪን ጥቅል ጎመን እንደምታዩት በጣም አድርጌ ስለሆነ ያሳየኋችሁ አያምርም? እርድ ጨምሬበታለሁ። ብዙ ጊዜ ሰዎች ፓስታ በቁመቱ ነው የሚጨምሩት። እኔ ደግሞ አልወድም ቁመቱ ማለት ነው። ምክንያቱም እያንዳንዳችን እንትን የተለያየ ነው እና ብችል ለአራት ነው የምሰራው። ፓስታችን እንግዲህ ከቆይታ በኋላ ለመበላት ደርሳለች። እንብላ እያልኳችሁ ነው። እንግዲህ እንብላ እየቀላቀልኩት ነው። በነገራችን ላይ እዛው ላይ ነው የቀላቀልኩት ማለት ነው። እዚህ ላይ እንትን ማድረግም ይቻላል። ምንድነው ስሙ? ቁስጣ ማድረግም ይቻላል። እንግዲህ ዛሬም እንደተለመደው ሳይለንት ነን። ያው ፍቅር ስልክ እያወራ ነበር። በቢሹ ማጠገባችን ስለነበረ ይረብሻል ድምፁ። ያኔ ለዛ ነው ሳይለንት አድርገን የቦይስ እየገባው ያለሁት። እንግዲህ ፓስታችንን እያጣጣመው ነው። እናንተም እንደዚህ በቤታችሁ ሞክሩት፣ ስሩት። በተረፈ ለምትሰጡን ኮሜንት እጅግ እናመሰግናለን። አስተያየታችሁን በጣም እናነባለን እና ከልብ እናመሰግናለን። እንግዲህ አንድ ሁለት ትዕዛዞችን ባሉካዬን አዛችሁት ነበረ። ስላልተመቸው አልሰራላችሁም። ይሰራል ሲመቸው ወደፊት እናሰራዋለን ማለት ነው። ምንድነው ያላችሁትኝ? አንተም እንደሷ ሰርተህ እስኪ አብላት የሚል መልእክት አለ። አንድ ላይ ይሰራል፣ ግን ያው አንዳንዴ ሳይመቸው ስለሚቀር ብዙ ጊዜ ደግሞ ጠዋት ወጥቶ ማታ ስለሆነ የሚገባው ማታ ራሱ ቪዲዮ የምንቀርጽላችሁ ለዛ ነው። የጠዋት ብሎጋችንን የቀን ብሎግ ምናምን እንቀርጽላችሁ ነበር። ነገር ግን ስለማይመቸን እሱ ስለማይመኝ እንኳ ችግር የለውም። እሱ ስለማይመቸው ጠዋት ወጥቶ ማታ ስለሚገባ ለዛ ነው የማታ ብሎጋችንን ብቻ የምንቀርጽላቸው። እሑድ እንኳን ራሱ ቤት ስለማይሆን እስኪ ከአሁን በኋላ እንግዲህ አዳዲስ ነገሮችን እያያዝን እንመጣለን ብለን እናስባለን ማለት ነው። እንግዲህ ቤቢዬ እዛ ጋር እየተንፈረጋገጠ ነው፣ ይታያል ሲንፈራገጥ ማለት ነው። እንግዲህ ፓስታችንን አጣጣም ነው አይገልጸውም። አጣጥመን ጨርሰናል። ጁስ ልፍጭ ብዬ እናንተም በቤታችሁ በቀላሉ ሞክሩት ማለት ነው። እዚህ ጋር ፓፓያ ነበር እየፈጨው የነበረ 3 አይነት ማድረግ ፈልጌ። ይሄ ደግሞ ሙዝ ነው። ፓፓያና ሙዝ ነው ያደረኩት ማለት ነው። እውነት ውጭ ላይ በጣም አሁን እንደዚህ ቀልቀል ያለ ማለት ከሁሉም ምንድነው ኤስፕሬስ ስታዙ በጣም ሀይ ነው። እዚህ ጋር ደግሞ አቮካዶ ነው። እንግዲህ እንደምታዩት በዚህ መልኩ እያደረኩት ነው ማለት ነው። በጣም ነው አላወቀም ነበርና ያው ታውቃላችሁ ጁስ ውስጥን ረስረስ ያረጋል፣ ያርሳል አይደለ? በጣም የምንወደው ጁስ እኛ ቤት በነገራችን ላይ ጁስ አይጠፋም እና ግን የዛለት መስራቴን አላወቀም። ደግሞ በስፔሻል አድርጌ ነው ያቀረብኩለት ማለት ነው። ከማንኪያው ከብርጭቆ በቃ ከዲኮሩ አደራረግ የተነሳ
ዋው ነው ያለው ማለት ነው። እዚጋ ድምፁ ስላላስገባውለት ነው እንግዲህ። እዚጋ በሳቅ እየተንፈቀፈኩ ነው ማለት ነው። የሆነ ነገር ብሎኝ ማስገባትም አልፈለኩም ድምጿን ማለት ነው። ሚውት አረኳትኝ። በጣም የሚያስቅ ነገር ነግሮኝ እንደምታዩት በጣም እየተንፈቀፈቅሁ ነው ማለት ነው። እኔ ራሱ እንደ አዲስ እየሳኩኝ ነው። እውነቴን ነው የምላችሁ እና ውጭ ላይ እንግዲህ አሁን ይሄ ወደ ስንትም ወደ 150 ነው 300 ምናምን እንደዛ መሰለኛ ለሁለት ሰው ማለት ነው። እንደዛ ወጣችሁ ከምትሰሩ ፍሬሹን ከምትጠቀሙ ይቅርታ፣ ፍሬሹን እቤታችሁ መፍጫው ካላችሁ ማለት ነው። ፍሬሹን ከሁሉም አናናስ ማድረግ ትችላላችሁ፣ ሀባብ ማድረግ ትችላላችሁ። ከሁሉም አይነት ቤታችሁ አይናችሁ እያየ ጽድት አድርጋችሁ እራሳችሁ ሰርታችሁ ተመገቡ። እውነቴን ነው የምላችሁ። እኛ ብዙ ጊዜ ውጭ ላይ አንመገብም፣ እውነት ለመናገር ከሆነ ማለት ነው። አትክልት ራሱ አትክልት ሰላጣ ብናዝ ብንበላ እንኳ ራሱ እቤታችን ነው። የእውነት ነው የምላችሁ። ከሁሉም ነገር ቤታችን እናመጣና አይኔ እያየ አይኑ እያየ። በነገራችን ላይ አንዳንዴ የሚባል መሰላችሁ ባልና ሚስት ከአንድ ባህር ይቀዳል ይባላል። ይሄን ስላችሁ ማለት እንደኔ የምትሆኑ ሰዎች ትኖራላችሁ በየቤቱ ማለት ነው። እና አንድ አይነት ነን። እኔም የውጭ ምግብ አልወድም፣ እሱም የውጭ ምግብ አይወድም። ያፈለገኝም መብላት ተፈለግኩ እንኳ ራሱ ቤት ያምጥቼ ነው፣ እሱም እንደዛው። እና ቤታችን ነው ሰርተን የምንበላ ብዙ ጊዜ ማለት አትክልቶች እነዚህ ሰላጣ ምናምን ማለት ነው። እንደዚህ ጁሶች፣ አብዛኛ ጁስ ቤታችን ነው ሰርተን የምንበላ ማለት ነው። አትክልትም እንደዛ። እና እናንተም ኑሮ በዘዴ፣ እውነቴን ነው የምላችሁ፣ በዘዴ ኑሮ ኑሮውን በዘዴ ካልሆነ የሚኖር አይደለም። እውነቴን ነው። እና ቤታችሁ በቀላሉ አምጥታችሁ እንደዚህ ፈረሽ አድርጋችሁ ራሳችሁን እያዝናናችሁ ተመስጣችሁ በተመስጦ ሆናችሁ መጠቀም ትችላላችሁ። እንግዲህ ወንድና ሴት አንድ አይነት አይደለም መቼም ታውቃላችሁና እሱ ቀድሞኝ ላፍ 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 አድርጓታል። በተፈጥሮ እኔ ምንም እንኳን ምን ስጠቀም ቀስ ብዬ ነው፣ ለምን እንደሆነ አላውቅም። የሆነ ይሉንታ አለብኝ መሰለኝና ቶሎ ከጨረስኩኝ ቶሎ ጨረሰች የሚሉኝ ይመስለኛል። ቀስ ብዬ እንትን ታልኩኝ ደግሞ ምን ትንቀረደዳለች የሚሉኝ ነው የሚመስለኝ። እውነቴን ነው ብላችሁ አንድ ጓደኛ ያለች በደንብ አርጋ ጠባይን የተረዳችና ይሉንታ አለባት ትላለች። እስኪ ይሄን ነገር በምንድን ነው ማስወግደው? እስኪ ንገሩኝ። በምንድን ነው? በብሽን እንግዲህ እግሩን እያያችሁት ነው። እግሩ ነው አሁን መንፈራገጥ ጀምሯል። 6 ወሩ አይደለም። በዙ አጋጣሚ እንኳን ተወለድክ በሉት ማለት ነው። 6 ወር ሞልቶታል። እግሩ እንዴት እየሰቀለ እየተጫወተ እንዳለ ማለት ነው። እና በዚህ መልኩ የዛሬ ምሽታችንን አሳልፈናል። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱልኝ። ለምትሰጡን አስተያየት እጅግ እጅግ እናመሰግናለን። በጣም ነው የምናመሰግነው። ክብር ይስጥልን ቤተሰቦቻችን፣ ከልብ እናመሰግናለን። ወደፊት ደግሞ በአዳዲስ ስራዎች እንመጣለን ብለን እናስባለን። ግን ያው እይታው ቫይራስ ይወጣ ነው እንደዛ በአዳዲስ ስራዎች መምጣት የፈለግነው እና አሁን ላይ ግን ምንም እየቀዘቀዘም ስለሆነ ለዛ ነው አዳዲስ ነገሮችን በአዳዲስ ቦታዎች አዳዲስ ኮንቴንቶችን ይዘን የማንመጣው። ለምን ድካም ብቻ ከሆነ አንድ ሰው ደክሞ የድካሙን ዋጋ ሲያገኝ ደስ ይለዋል። እውነት ለመናገር ከሆነ ማናችንም ብንሆን ማለት ነው ገበሬ ዘርቶ ፍሬውን ሲያይ በጣም ደስ ይለዋል። ፍሬውን ካላየ ግን ያው ታውቃላችሁ ስቀቀን ነው ማለት ነው። እና እኛም አሁን እንደዚህ ራቅ ያለ ቦታ ሄደን በደህና ካሜራማን ቀጥረን ምናምን ቪዲዮ ለመስራት ቫይራል አልወጣም። ቻናሉ እንደተኛ ነው ገና ማለት ነው። ትኝት ለጥ እንዳለ ነው። ግን እንደዚህ እስኪ በቤታችን ባለው ነገር እናንቀሳቅሰውና ከዛ ቻናሉ ሲንቀሳቀስ ደህና ኮንቴንቶችን ይዘን እንመጣለን። ለእናንተ አስተማሪ እየሆኑትን ብለን እናስባለን። እናንተም ደግሞ መልካም አስተሳሰባችሁ፣ መልካም እገዛችሁ ከጎናችን አይለየን፣ አብራችሁን ሁኑ እያልኩኝ ዛሬ ቪዲዮን እዚህ ጋር ጨርሳለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱልኝ። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ሀሳብ አስተያየታችሁን በኮሜንት እንደተለመደው አስቀምጡልን። በየቀኑ የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ኦን ማድረግ አይረሳ ባይ